ያለኝ አማራጭ በዛ ሰዓት ላይ አቡሽን ማስቆም ብቻ ነበር። ከዛ በኋላ ሊደርስብኝ ስለሚችለው ነገር ማሰብም አልፈልግም ነበር በሰዓቱ። ምን ብዬ ነው ማሰበው? ይሆንና ምን ብዬ ላስብ? የኔ አንድና አንድ አላማ አቡሽን ማግኘትና አቡሽን ከዛ ነገር ውስጥ ማውጣት ብቻ። አስበው፣ እኔ እዛ ቦታ ላይ በመድረሴ ብቻ የተወሰነም ሊዘገይ ይችላል። እሺ የሆነ ነገር ብትሆንስ? እኛ ባንደርስ ብትሞትስ? ምን ይሄ እኮ ነፍስ ነው። የሆነ የቃቃ ጨዋታ አይደለም፣ የህይወት ጉዳይ ነው። እኔ ነባ በምን አይነት አማርኛ ብንናገር እንደሚገባው ነው ግራ ይገባኝ። አንደርስታንድ አደርጋለሁ እኮ ይሆናል። ልክ እየተረዳን አይደለም። ይሁን ቢያንስ እኮ እኛ ብንሄድስ፣ ቢያንስ ብንጠራቀም እኮ የሆነ ነገር እንትን እንላለን። በየትኛው ታይማችን ነው ምንም የምንጠራቀመው? ይሁና ምንም እኮ ሰዓት አልነበረንም ነው የምልህ። በዛው ሰዓት እየወጣ ነው እያመለጠ ነው እያለኝ ነበር። አቡሽ እኮ የለም እያልኩ እኮ ቢያንስ እኛ እስቲ ዛሬ ነገ ከነገ ወዲያ ምናምን ነገር እናትየው ልትሰማ ትችላለች። እሷ ከመስማቷ በፊት እኛ አቡሽን እጇን እንሰጣለን። ስትሰማው ያኔ እንዴት እኔ ቁጭ ብዬ እንድቀመጥ ጠብቃለሁ ታዲያ? ሰው እንዴት ነው በዚህ ልክ ባላጠፋው ነገር ራሱን እንደዚህ የሚሆን? ይሁን እንዴት ነው ያላጠፋው? እጄ ላይ ነበር እኮ 5 ደቂቃ እኮ ነው እዛ ቦታ ላይ ብቀመጥ እኮ አይወስዱትም ነበር። 5 ደቂቃ በ5 ደቂቃ ጋፕ ውስጥ ነው እነኚህ ምስቅልቅል የሆኑ ነገሮች ሁሉ የተፈጠሩት። ወደህ አይደለም ወዶ ማንም ሰው ጥፋት አያጠፋም። ይሁንና ማን ነው እስቲ ወዶ ጥፋት የሚያጠፋው? ሰላም የተወደዳችሁና የተከበራችሁ የቶያ ቲዩብ ቤተሰቦች እንደምን ከረማችኋል? እኔ በጣም ደህና ነኝ አልሐምዱሊላህ። በጣም ደህና ነኝ። ሁሉም ነገር አሁን ተስተካክሏል ምናምን ነገር። እንግዲህ እኛም እጅ አንሰጥም ብለናል። ያው ከፈጣሪ ጋር እንግዲህ ሁሉንም ክሬዲት መውሰድ ያለበት ያው ጀሊል ነው። የላይኛው ነው ሁሉንም ክሬዲት የሚወስደው እሱ። ትረፍ ስላለኝ ነው የተረፍኩት። ለዛ ደግሞ ምስጋና ያስፈልጋል። ብቻ በጣም ብዙ ነገር አሳልፈናል እና የደህንነቴም ጉዳይ ምናምን አሳስባችሁ በጣም ብዙ ሰዎች እየደወላችሁም ቴክስት የሚያደርጋችሁልኝ ነበር። ለዛ ደግሞ በጣም ነው የማመሰግነው። በእርግጥ እኔ እንደዚህ አይነት ነገር ላይ በብዛት አልሳተፍም። በእነ ሶፊ ልክ በእነ አኑ የሆነ ልክ ምናምን ነገር ፓርቲሲፔት ማድረግ ሰው አይደለሁም። ግን ላይክ እኔ ጋር የመጣን ኬዝ ግን በቀላሉ ደግሞ ምልክም አይነት ሰው አይደለሁም እና በተቻለኝ መጠን ማድረግ የምችለውን ነገር እያደረኩኝ ነበረ እና ደግሞ ላይክ እንደ ቤተሰብም የኔ እንደምትሉት ሰውም ስታስቡት እጃችሁ ላይ የገባን ነገር ማጣት ደግሞ የበለጠ በጣም ያሳምማልና የኔ የምትሉት ሰው ያው እጃችሁ ላይ ምናምን አፋፍ ላይ ደርሶ ምናምን ሲያመልጣችሁ በጣም ነው ልብ የሚሰብረውና ከዛም አንፃር ምናምን ነገር ትንሽ ጀብደኛ ካልሆንኩኝ ምናምን አይነት ነገር ብያለሁ። ሌላ ጊዜ እንደው በጣም ዲስተንት እና ኮንሺየስ የነበርኩኝ ሰው ነኝ ማለት ረጋ ብዬ ሁሉን ነገር አናላይዝ እያደረኩኝ በምችለው አቅም ጥንቃቄ እያደረኩኝ ምናምን ነበር እየሰራሁኝ የነበረው። ከዛ በዘለለ ደግሞ ማለት ነው ብዙ ነገሮች ከመስመር የሚስቱብን በጣም የቅርብ በነበሩ ሰዎች የህግ አባላቶች ምናምን ነበረ መንገዱን እየሳተብን የነበረው። ዛሬ እሱን ፊክስ ማድረገው ይመስለኛል። ምክንያቱም ብዙ መረጃ ደርሶኛል እና ደግሞ ከበቂ ማረጋገጫ ጋር እዛ ነገር ላይ ደርሼበታለሁ እና ቃል ስናቀብለው የነበረ ሰው ወይም ደግሞ የኛ የምንለው ሰው ነበር እስከዛሬ ድረስ ጫፍ ላይ እየደረስን መንገድ ሲያመልጠን ወይም ደግሞ ሲሸሽብን የነበረው የደረስንበት ነገር ሁሉ እየጣመምብን የነበረው አንድ ባመን ነው ሰው ነው እና እሱን ዛሬ ፊክስ አደርገዋለሁ። ምክንያቱም መስተካከል የሚችል ነገር ስለሆነ ማለት ነውና በእርግጥ ልክ ናችሁ። መጀመሪያ ጤንነት ይቀርማል፣ ሰላም ይቀርማል ምናምን ነገር። እኔ አሁን በዚህ አቅሜ እኔም አጉል ጀብደኛ ነኝ ምናምን ብዬ እንትን አልልም እውነት ለመናገር ግን ደግሞ የአቅሜን ያህል ግን መሞከር አለብኝ ግዴታዬም ስለሆነ ማለት ነውና አቡሽ ስለሆነ ብቻ አይደለም ባይዘወይ ማንኛውም ሰው ቢሆን እኔ ያስኩት ኬዝ ከሆነ ላይክ የዚህን ያህል ኢነርጂ የምሰጥበት የዚህን ያህል ትኩረት የምሰጥበት ነበር የሚመስለኝና ብቻ እንግዲህ እኔም ደህና መሆኔ ጥይቱን መሳቱ ምናምን ነገር ለምክንያት ነው የሚሆነውና ያለ ምክንያት ምንም ነገር አይሆንምና ብቻ የኔ ሁኔታ አሳስባችሁ ምናምን የተጨነቃችሁ ሰዎች በጣም ነው የማመሰግነው። ተሻለ ደህና ነኝ። ፋን ስደውልለት ነበር ቅድም ቢሮ ወጣ ነው። ተሻለ ምን አዲስ ነገር አለ? ለዛም ነው የጠራችሁት። እንግዲህ ዛሬ ካሜራም አበርቷል። እንግዲህ ተመልካቾቻችን
አዲስ ነገር ይኖራል ብዬ አስባለሁ። ያው ኬዙን በአሁን እየተንቀሳቀሱት ያሉት ዮናና ናቸው እና ብቻቸውን ደግሞ ልተዋቸውም አልፈለኩም እና ያቅሜን ያህል ዮና እንድትጨነኝ አይደለም። እኔ እኮ አሁን ተበሳጭቼ ነው የመጣሁት። እንዴት እንደዛ ሆነ እንዳገኘን እንዴት ሆስፒታል ገብተህ ሐኪሙ ምን እንዳለ ታውቃለህ? ከዛ ወጥተህ ቆይ ለኔ ሳትናገር ለአኑ ሳትናገር ማንም ሳያውቅ ቆይ ይሄ መሄድ ነበረብህ። የቤካ ጥፋት ነው እንዳለ ቤካንም አስገድደው ነው። እሺ እንደዛ መሆን ነበረበት። ይዘውት እየጠፉ ነበር። ይሁንና ደርሰህ ቢያንስ ለኛ ብትናገረንና እኛን ሂዱ ብትል እኛን ተዋለ ምንም አይነት ስራ ቢሆን ትተን አንሄድም ነበር። መልእክት አስቀምጬልሃለሁ። ይሁንና አላስቀመጥኩልህ? ቆይ መልእክት ለምን ቀጥታ ለምን አልደወልክልኝም? በዛ ሁኔታ ላይ ሆኜ እንዴት ነው የምደውልልህ? ሁኔታው እንዴት ልክ ነው የሰራው? እሺ የሆነ ነገር ብትሆንስ? እኛ ባንደርስ ብትሞትስ? እንዴ ምን ይሄ እኮ ነፍስ ነው። የሆነ የቃቃ ጨዋታ አይደለም። የህይወት ጉዳይ ነው እኮ። እንዴ ልክ ነው እናንተ እኔ ነባ በምን አይነት አማርኛ ብንናገረው እንደሚገባው ነው ግራ ይገባኝ። አንደርስታንድ አደርጋለሁ እኮ ይሆናል። ልክ ነው እየተረዳን አይደለም። ምንም ቶፋ ስቀኛል። አሁን ታናሽ የሆነን ልትመክረኝ ነው? ቶፋ ምንም ያህል ታናሽ ብሆን ምንም ያህል ብትሆን እጨነቅልሃለሁ። እንደዚህ እንድትሆን አልፈልግም። ኤኒዌይስ እሺ አመሰግናለሁ። አመሰግናለሁ አይደለም ቶፋ፣ በአንዱ ሰምተህ በአንዱ እያፈሰስክ ነው። በቃ እንድትሰማ እንድታዳምጠኝ ነው የምፈልገው። እሱን ለማግኘት እንደሆነ አውቀህ እናውቃለን። አንድ ላይ ቢሆን ነገር እንደዛ ቢሆን ቢያንስ ይቀላል። አንተ ደህና ከሆንክ ነው አቡሽ የሚገኝ። አንተ ሞተህ አንተ የሆነ ነገር ሆነ አቡሽ ከተገኘ ማለት በቃ የሆነ አንዱን ስንይዝ ምንድን የሚባለው የብብቷን የቆጡን አወርዳለሁ ብላ የብብቷን ጣለች ነው የሚሆነው። ገብቶሃል አይደል? በቃ እንደዚህ መሆን የለበትም ነው። ቢያንስ በስነ ስርዓት አገናዝበን የሆነ ነገር በቃ ፍሬ እንዲያፈራ መትጋት ነው ያለብን እንጂ አንተ ሞተህ አንተ እንዲህ ሆነ እኛ በዚህ በኩል አቡሽን ማፈላለግ አንችልም። አይደለም ሌላው ይቅርና እንደዚህ ተጎድተህ በጥይት ተመተህ ራሱ ማፈላለግ ሙሉ ለሙሉ አእምሮአችን አንድ ቦታ ላይ አድርገው መፈለግ ከብዶናል። ሌላው ይቅር ለምን ሆነ መሰለህ ይሁንና ጆን እያወራሁት አቡሽን በኬንያ በኩል ምናምን ነገር በሞያሌ ምናምን አድርገው ምናምን ኬንያ ላይ ወስዱት ምናምን እንደሆነ ነገረኝ። ያኛው ሞሜንት ላይ ሌላ ነገር ማሰብ አልችልም። በቃ ኮንሺየስ መሆን አልችልም። ገብቶሃል? ሁሉ ጊዜ ከወር በላይ ምናምን ስንለፋበት የነበረ ጉዳይ ነው። በዛ ጉዳይ ላይ አንተ በኔ ቦታ ላይ ብትሆን የማታደርገው ነገር አይደለም አይደል? አንተ ብትሆን ምን ታደርጋለህ? እኔ ማድረግ የምችለውን ነገር አደረኩኝ። መልእክት አስቀምጬልሃለሁ። ይሁንና ምን ያደርጋል መልእክት? ቢያንስ ላላየው እችላለሁ እኮ እንደዚህ አይነት ነገር ላይ እንደዚህ አይነት አደጋ ተጋርጦብን እንዴት ነው እኔ 10 ስልኬን የማየው? ብትደውል ድንገት ድምፁ እንትን ይለኛል። ያለሁበት ቦታ ምናልባት ኢንኬዝ የሆነ ነገር ሊፈጠር እኔ እኮ ሰው ነኝ እኮ። እኔ እኮ ምን ከብረት የተሰራው ምናምን ነገር እኮ አይደለሁም እኮ። ቀላጭ አይደለሁም እኮ። ለራሴም ቢሆን አስባለሁ እኮ። ስለማስብ ብዬ የምሄድበትን ሎኬሽን አት ሚኒመም ብያዝ እንኳን እናንተ እንድትደርሱልኝ ብዬ አንተም ሶፊ ጋር አኑ ጋር ሎኬሽን ልኬያለሁ። ስለዚህ ላይክ እኔ ላደርግ የምችለው በዛ ሰዓት ላይ አንደኛ ነገር ብደውልልህ አንተ ትፈቅድልኛለህ? ይሁን እኮ እኔ ሄዳለሁ። ቢያንስ አንተን አስቀርቼ እየነገርኩህ እኮ እኔ ብሄድ የሆነ ነገር በቃ እኔ አሁን ላይ ደህና ነኝ፣ አልተጎዳሁም። አኑ አለ ቢያንስ ነባን የኔም እኮ ያን ላይ ከፍ አይደለም እኮ ይሁንና ቤካም ነበረ ከኔ ጋር ደግሞ ሌላ አንድ ተጨማሪም ሰው ነበረ እዛው ዝም ብሎ ያግዘኝ ነበረ እኮ ይሁን ቢሆን ቢያንስ እኮ እኛ ብንሄድስ ቢያንስ ብንጠራቀም እኮ የሆነ ነገር እንትን እንላለን። በየትኛው ታይማችን ነው የምንጠራቀመው? ይሁንና ምንም እኮ ሰዓት አልነበረንም ነው የምልህ። በዛው ሰዓት እየወጣ ነው እያመለጠ ነው እያለኝ ነበረ። እኔ ያለኝ አማራጭ በዛ ሰዓት ላይ አቡሽን ማስቆም ብቻ ነበር። ከዛ በኋላ ሊደርስብኝ ስለሚችለው ነገር ማሰብም አልፈልግም ነበር በሰዓቱ። ምን ብዬ ነው ማሰበው? ይሁንና ምን ብዬ ላስብ? የኔ አንድና አንድ አላማ አቡሽን ማግኘትና አቡሽን ከዛ ነገር ውስጥ ማውጣት ብቻ ነው። አስበው እኔ እዛ ቦታ ላይ በመድረሴ ብቻ የተወሰነም ሊዘገይ ይችላል። ገብቷል ሐሳቤ? እስቲል እስካሁን አቡሽ አልተገኘም። በሞያሌ በኩልም ደግሞ ኬንያም አልሄደም። አሁን ይኸውልህ አሁን ላይ ያሉን መረጃዎች አቡሽን ለማግኘት በጣም እንደቀረብን ነው የሚያሳየው። ስለዚህ አሁን ዛሬ ነገ ምናምን ነገር ሳንል መተባበርም ካለብን ሶስታችንም ሆነን ዛሬ አቡሽን ማግኘት አለብን። ሶስታችን አትመጣ እኛም ለዚህ እኮ ነው እኔ የማልደውልላችሁ። እኔን ታገሉኛላችሁ፣ ከቦታው እያስወጣችሁኝ ነው ያላችሁት።
ደግሞ አብዛኛውን ነገር ደግሞ እንደማቅ ደግሞ ታውቃለህ። ኬዙ ላይ ከመጀመሪያው ጀምሮ ነበር። ቤቱን እርዳን በቃ እንደዚህ ሄደ የሆነ ነገር ብትሆን ለኛም ጭንቀት ነው። አንተን ይዘን አንተን ነው ቆይ ምን እንትን ምንለው ወደ አቡሽ ጋር ነው በሆንባችሁ ምን እስካሁን እኮ እኔ ከመንገዳችሁ እንደዛ ሳይሆን እረፍት አብሽ ነው። አሁን ሌላ ነገር ታስቦሻል። እረፍት ማድረግ አለብህ። ታማሃል ነው ነባ ትንሽ ነው እኮ ጨረፍ እኮ ነው ያደረገኝ እኮ ወይ ጨረፍ ነው ያደረገኝ እንዴ ምንድነው በስቶኛ ያለፈ እኮ ነው ያስመሰላችሁት እኮ ይሄኛው እኮ የሆነ እንዴት ነው እንጨት ምናምን እንደመዋጨር ብለህ አስበው በቃ ጭራሩ እንደዋጨረኝ አድርጋ አስበው ያን ላይ የተጋነነ ነገር አይደለም በእርግጥ ሰውነቴ ምናምን ድክምክም ምናምን ይልብኛል ላይ ከሱ ጋር በተያያዘ ምናልባት ደም ስለፈሰሰኝ ሊሆን ይችላል ግን ከዛ ውጪ ግን ምንም አይነት ነገር የለም ይሁንና ቢያንስ ማለት ነው በቃ ቶፋ እሺ ዛሬ አሁን በማግዛችሁ ላግዛችሁ ዛሬ እዚሁ የት እንደምትሄዱ ማን ጋር እንደምትሄዱ እያንዳንዱ ነገር አውቃለሁ ይሁንና ስለዚህ አሁን ቀላል ነገር ነው እኔ እዛ ቦታ ላይ ብሄድ ከናንተ ጋር ጉልበታችሁን ማደከም ማጎድል አይደለም በተቻለኝ መጠን ላግዛችሁ እንደው ይችላል ምናልባት በፊት ከነበርኩት ምናልባት የተወሰነ ልቀንስባችሁ ልዳከምባችሁ ይችላል እኛ እሱን አንፈልግም በቃ በአንተ ምትክ ሌላ 2-3 ሰው ጨምረን እንሄዳለን በቃ እሱ በቃ እንደዛ አድርገን እንሄዳለን ሌላ ነገር አይደለም በቃ ቢያንስ ተረዳን እዚህ ሆነ የሆነ ነገር የምታግዘን እኔ ምን ላደርግ እችላለሁ ነው እዚህ ቁጭ ብዬ ልጸልያችሁ ዱዓ ላድርግ እዚህ ቁጭ ብዬ እሱ አንድ ነገር ነው በቃ ቢያንስ እኛ ቤት እኔ ሰበቡን ማድረስ ፈልጋለሁ እናንተ ያላችሁበት ቦታ ላይ መጥቼ ያቅሜን ያህል እንኳን መጣር ፈልጋለሁ ይሁንና ተረዳኝ ቶፋ እየነገርኩ ነው በቃ እሺ በኔ አትድረቅ እስቲ ሁሌ እንደዚህ የሆነ ነገር ብትሆንስ እንዴ እየነገርኩ ነው አቡሽን ነው አንተን ነው የምናተርፈው ይኸውልህ አንድ ነገር ልንገር እናንተው የምትሄድበት ቦታ ሰምቻለሁ አዲስ ነገር ታገኛላችሁ ብዬ አስባለሁ የአቡሽ አጋችንም ቀጥታ ልታገኙት እንደምትችሉ ማቃል ስለዚህ እኔ እዛ ቦታ ላይ ብመጣ አቅማችን ይደራጃል እንጂ ምንም የሚጎድል ነገር አይኖርም በዛ ላይ ደግሞ ይኸው እንደምታየኝ ቢሮ እንኳን ሳይቀር ገብቻለሁ አይደል ምንም አልሆንኩም አራ መስለህ ለመታየት ነው አለኝ አብረህን ልትይ እኛ ደግሞ ይሄን ነገር አንፈልግም ሐኪም ቤት እኮ ሄደው እኮ ጨርቅ ቫንዴጁ ሊቀይሩልኝ ብቻ ምንም የተለየ አይነት ትሪትመንት የለም ምን ፈልገም ብለን ተስባን ተኝቼ ነው ያደርኩት በቃ ከዚህ በላይ ምን እንደሆነ አይኔ ያስታውቃል እኮ ነባ እኔ ማረፍ የምችለው አቡሽን አግኝተ ነው ከእናቱ ጋር ስናገናኘው ብቻ እኔ አሁን ሰውነቴ ሙሉ ለሙሉ ሐሳቤ እሱ ላይ ብቻ ነው ያለው ራስን ለምንድን ነው እንደ ጥፋተኛ የምታስበው እንደ ጥፋተኛ የምቆጥረው ለምንድን ነው ሰው እንዴት ነው በዚህ ልክ ባላጠፋው ነገር ራሱን እንደዚህ የሚሆን ይሁንና እንዴት ነው ያላጠፋው እጄ ላይ ነበር እኮ 5 ደቂቃ እኮ ነው እዛ ቦታ ላይ ብቀመጥ እኮ አይወስዱትም ነበር 5 ደቂቃ በ5 ደቂቃ ጋፕ ውስጥ ነው እነኚህ ምስቅልቅል የሆኑ ነገሮች ሁሉ የተፈጠሩት ወደህ አይደለም ወዶ ማንም ሰው ጥፋት አያጠፋም ይሁንና ማን ነው እስቲ ወዶ ጥፋት የሚያጠፋው እንዴ በቃ ቶፋ ተረዳን እስቲ በቃ እሺ ተው ሁሉም ነገር እርሰው በቃ ቢያንስ እዚህ ሆነና እኔም ማኑም በሙሉ ልባችን እንሰራለን ይኸውልህ ሌላ አንድ ተጨማሪ ነገር መንገር እንፈልግ ነገር አለ እስከዛሬ መረጃችን ሲሸሽብን የነበረው እስከዛሬ ድረስ እንግዲህ ተመልካቾችን በጣም ብዙ ጊዜ እየተናገሩ ነው ለምንድን ነው ለህግ ማታመለክቱት ምናምን ይሉናል እኛ እናውቀዋለን እኛ ምን ያህል ቅርብ እንደሆን ከህግ ጋር ለህግ ፖሊስ ጣቢያ ሄደን እናመለክት ነበር ያኔ ሪፖርት ሲጽፍ ሲመዘግብልን የነበረው ክትል ላይ ምናምን ሲያግዘን የነበረው ሳጅን እሱ አሁን ከና አየለጋ ከነ ፍሳ ጋር ግንኙነት አለ እስካሁን መረጃ ሲያስመልጥብን የነበረው እስካሁን ድረስ የሆነ የደረስንባቸው ቦታዎች ላይ ሲሰናከልብን የነበረው አንድ በሱ ነው እሱ ላይ ደግሞ በቂ የሆነ መረጃ አግኝቻለሁ ወይ እዚህኛው ቦታ ላይ አትሄድም የምትለኝ ከሆነ ከኢንስፔክተሩ ጋር ትንሽ ቅርርብ ስላለኝ እሱ ጋር ሄጄ ቢያንስ የኛውን ሰውዬ የምናጋልጥበትን ነገር ላመቻቸ የኛውን እንኳን አትንፈገኝ ማመን እንችላለን ቆይ ማን ነው በዚህ ልክ እንደዛ ከኛ ጋር ሲሯሯጥ የነበረ ሰው እንደዚህ ሁሉንም የኛ የምንላቸው ሰዎች ይሁንና በአሁኑ ሰዓት ላይ ይሁንና ገንዘብ የማያደርገው ነገር የለም ገንዘቡ ደግሞ እንግዲህ እንኳን ለገንዘብ የተገዛን ሰው ይቅርና ገንዘብ ጭንቅላቱ ላይ የሌለ ሰው ራሱ የሚያደነዝዝ አይነት የገንዘብ ቁጥር ነው እጃቸው ላይ እያቀረቡላቸው ያሉት ስለዚህ ኤክስፔክት የምታደርገው ነገር ገብቷል ሐሳቢ
ስለዚህ አሁን ይኸውና ካንተ ጋር መጨቃጨቅ አልፈልግም፣ ግን አሁን በዚህ ነገር ደግሞ ሪጀክት እንድታደርገኝ አልፈልግም። በቃ እኔ ፖሊስ ጣቢያ ልሂድና ከፈለክ ከነባ ጋር ሄዳለሁ። ፖሊስ ጣቢያ ልሂድና ፖሊስ ጣቢያ ላይ ያለውን ነገር እኔ ፊክስ ላድርግ። ፖሊስ ጣቢያ ሄጄ እስከዛሬ ድረስ መረጃ ሲያስመልጥብን እንደነበረ እኛ ያስገባነውን እንኳን ነባ ብቻውን ለምን ቢያንስ ፖሊስ ጣቢያም ለመሄድ አቅም ያስፈልጋል ነው የምትለኝ? ሪፖርት ለማድረግም አሁን እናንተን ፈቃድ መጠየቅ አለብኝ ነው? ለዚህ እኮ ነው ማልደውላችሁ ለዚህ ነው። እንደ ደካማ እንድትተኛ አልፈልግም። እኔ ደካማ ነኝ እያልኩ ከማናችንም በላይ ጠንካራ እንደሆን ካውቃለሁ። ግን ነገር ግን እዚህ ጋር እየነገርኩ ያለው አንድ ነገር ቢኖር ትንሽ እረፍት ውስጥ እኔ እኮ አሁን ከወንጀለኛ ጋር እንደናንተ ልጋፈጥ እያልኩ አይደል። እናንተንም አላህ ይጠብቃችሁ፣ ዱአ አደርግላችኋለሁ እዚህ ሆኜ። ግን ላይክ እሺ ተው አትሰማንም አትሂድ ምናምን ብንል ወጥተህ መሄድ አይቀርም። ሂድሽ በቃ ሂድና ቢያንስ ይሄን ነገር አንተ በዚህ በኩል መፍታት የምትችለው እኛ ደግሞ እዛ ያለውን ሄደን ደህና ነኝ ብለን የምታስብ ከሆነ የፈለግከውን ማድረግ ትችላለህ። ግን እኛ አሁን ጭንቅላታችን ላይ ምንድነው በቃ ትንሽ ተጎድተን እረፍት ትንሽ ውሰድ ነው እንጂ ይሄን አትስራ ይሄን ስራ በዚህ ወጣ በዚህ ወጣ ብለን እንናገር አይደለም። እያዘዝንም ምናምን አይደለም። ግን ሁላችንም አብረን ነን። እሺ አሁን ምንድነው የሰማችሁት መረጃ? ገብቶኛል ነባ። እኔ እኮ ጭንቀታችሁ ምናምን ሳይገባኝ ምናምን ቀርቶ አይደለም። እኔ እንደተረዳኋችሁ ግን እናንተ ብትረዱኝ በጣም ደስ ይላል። አልተረዳኸኝም ይሆና ምን ነው የተረዳኸኝ? አቡሽ እኮ የለም እያልኩህ እኮ ቢያንስ እኛ እስቲ ዛሬ ነገ ከነገ ወዲያ ምናምን ነገር እናትየው ልትሰማ ትችላለች። እሷ ከመስማቷ በፊት እኛ አቡሽን እጇ ላይ እንሰጣታለን። ስትሰማው ያኔ እንዴት እኔ ቁጭ ብዬ እንድቀመጥ ጠብቃለህ ታዲያ? ይሁን ችግር የለውም እናገኘዋለን። አመተን ለአንተ እንሰጣለን። አንተ ራስህ ወስደህ አቡሽን ከእናቱ ጋር ታገናኛለህ። ምንም ለውጥ የለውም። አንተ አገናኛት እኔ አገናኛት ምንም የሚጨምረው የሚቀንሰውም ነገር የለም እኔ ጋር። ዋናው ነገር አቡሽና እናቱ አቡሽና ኪያ መገናኘታቸው ብቻ እሱ ብቻ ነው የሚያሳስበው። ገብቷል? ሌላ ኬዝ እኮ ሳይመጣ ምናምን ቀርቶ እኮ አይደለም። የባሱ እኮ በጣም ከባድ ኬዞች እኮ እጃችን ላይ እኮ ገብተዋል። ግን አንዱን ሳንጨርስ ሌላውን መነካካትም ስለሌለብን ገብቷል ሐሳቤ? አሁን ይኸውልህ እሺ አሁን ትንሽ ንገረኝ። እሺ ምናልባት ማግዛችሁ ነገር ማቆም ነገር ሊኖር ይችላል። ማን ጋር ነው የምትሄዱት? ምንድነው ጉዳዩ? አውልቶቱ ነው በአካል የምታግዘን ነገር አንድ ጨርሰናል። የኬንያዊ ሰውዬ ሙስሊም አለች ማለት እሷን ደግሞ አሁን ይዟት እየመጣ ያኔ የኛ ያዝናት ማለት ነው አይደል? እሺ እሷ ጋር ትንሽ ካወራን በኋላ ያው ትናንት ለምንድን ነው እንዳላወራት ያደረከኝ? እኔ በቃ ትንሽ እኛን ጨርስ ውስጥ ይሄን ነገር እኛን ጨርስ። እሺ በሰው በኩል መረጃ ተገኘ ነው? አዎ ሰውዬው ሊመጣ ዛሬ ግን እኮ የሆነ ቀላል ሰው እኮ አይደለም እኮ አይደል እንዴ? እኮ ገባኝ። እኛም ሰው ጨምረን ነው ምንም እንትን አስፈላጊ ከሆነ ሌላ እኮ እና እኔ ብመጣላችሁ ምን ማጎልባችሁ ነገር ይኖራል? ለምን ነው የምትመጣው? ቶፋ እንዴ ቢያንስ አንተንም ዛሬ ትሪት የምናደርግበትን ሰዓት እኮ የሆነ ወንጀለኛ እንይዛለን፣ የሆነ ወንጀለኛ ልናጋድም እንችላለን። ቶፋ ተረዳን በቃ። እንግዲህ እኔ እስከማውቀው ድረስ ማለት ነው ሰውየው በኢንቨስትመንት ሸፋን ወይም ደግሞ በሱ ከለላ ስራ አድርጎ በጣም ብዙ የወንጀል ታሪኮች እንዳሉት ሰምቻለሁ። ስለዚህ የምትችሉትን ያህል ጥንቃቄ አድርጉ። እኛ አንድ ሰው ለማግኘት ብዬ አንተንም ማንንም ምናምን ማጣት አልፈልግም። ስለዚህ እናንተ የምትችሉትን ያህል ጥንቃቄ አድርጉ። ለእናንተ አይነገራችሁም በእርግጥ እንደዚህ ያድርጉ ተብሎ፣ ግን ላይክ እንደ ቤተሰብ እንደ ወንድም ግን ልሰጋ እችላለሁ። አሁን ሰላሜን ራሱ ማገኝ አይመስለኝም። እናንተ ሄዳችሁ ነው ቁጭ ልንወዝ ታክስ በቃ ትንሽ ጊዜ ብቻ ከዛ ችግር የለውም እንፈታዋለን። እመን እንድታምኑን ደግሞ እንፈልጋለን በጣም ማለት ቢያንስ ዛሬ ላይ እጃችን ላይ ደረሰው ነገር ሰውየው ዛሬ ይገባል። ዛሬ ሁሉንም ነገር እንፈታለን። አሁንም ልጅቷን ይዟት እየመጣ ነው። ሌሎችም ልጆች አሉ ተጨማሪ። በቃ አንድ ላይ እሷ ወዳለችን ቦታ ሰውየው ወደሚገኝበት ቦታ ይዛን ትሄዳለች። የትም ይሁን የትም ደግሞ ሄደን ሰውየውን ግዴታ ዛሬውን እንይዛለን። እሱ ከሆነ ማለት እውነትም እሱ የኬንያዊ ሰውዬ ተብሎ የሚፈራው ሰውዬ እሱ ከሆነ እንይዛለን ማለት ነው።
ነግሯታል። እየመጣው ነው ብሏል። ጠብቂኝ ብሏታል። የሚያወሩት ነገር አለ ብዙ። አሁን እየመጣ ያለው ወደዚህ ወደ አዲስ አበባ የገባው የመሬቱን ጉዳይ ጨርሶ በዚህ ሳምንት ጨርሶ ለመሄድ እንደሆነ ነግራናለች። ይሄን ደግሞ ሲያወሩም ሰምተናል። የመሬቱ ጉዳይ ደግሞ የሚያልቀው ማነው? አቡሽ ካለ ነው። አቡሽ ይሄ ነገር በአቡሽ ስም እስኪዞር ደግሞ 6 ወር ይፈጃል። በዚህ 6 ወር እየጠበቅን በአንድ ሳምንት ይሄ ሰውዬ የሚጨርሰው ወይ የሆነ ነገር አቅዷል ወይ ደግሞ የኪያ እናት እና ኪያ ላይ የሆነ አደጋ ሊያደርስም ይችላል። ቢያንስ እዚህ ሆነ አንተ ኢንስፔክተሩን ማናግረህ ኪያና ለኪያ እናት የሆነ ከለላ ቢሰጣቸው እኛ ደግሞ እዛ በሙሉ ልባችን እንሰራለን ማለት ነው። ይሄንን ደግሞ ማድረግ የምትችለው አንተ ከውጭ ነው። አንዴ እዚህ ነገር ውስጥ ከገባን ቢያንስ እኔና ኑ ብንያዝ አንተ ታተርፈናለህ። በቃ እንደዚህ መተጋገዝ ነው ያለን። ሁላችንም አንድ ላይ ሆ ብለን ወደ እሳት መሄድ የለብንም። እናውቃለን በጣም አደጋ አለ። በጣም አደጋ ውስጥ ነው የምንገባው። አደጋ ለመጋፈጥ ራሳችንን ዝግጁ አድርገን ነው የምንሄደው። እዛ ጋር አደጋ ለመጋፈጥ የምንሄደው እዚህ ጋር አንተ ካለ ቢያንስ የሆነ ነገር ብንሆን ከውጭ የኛ ሰው አለ። ከውጭ ቶፋል ያድነናል። የሆነ ነገር ያድርጋል ይፈጥራል ብለን ነው የምንገባው። አንተ ግን እዛ ሶስታችንም ከሄድን በሙሉ ልብ አንድን ስራ እንሰራም ማለት ነው። ለዛ ደግሞ አንተ እዚህ ሆነህ ሁሉንም ነገር መከታተል አለብህ። ይሄ ነው ይሄ በዚህ ተጎድተን እንድትሄድም አልፈልግም። ከዚህ በላይ እኔ ማስረዳትም ከብቶኛል ደክሞኛል። ተረዳኝ። ችግር የለውም። እሺ እንዳልክ ማለት ልክ ነህ፣ ልክ ናችሁ። በአጠቃላይ አስባችሁልኝ እንደሆነ ማውቃለሁ። እሺ ያው እኔም መቀመጥ ስለማልችል ነው ሁሉን ነገር እያወቅህ አሁን ከኢንስፔክተሩ ጋር ይሄኛውን ባለፈው ይሄን የከዳን ሰውዬ ሄዳችሁ ካጋለጣችሁት በቂ ነው። ሌላው ከዛ ቀሪም ደግሞ ለኪያ ቤተሰብ እና ለኪያ የሆነ ያህል ከለላ እንዲሰጥ ማድረግ ደግሞ አይከብድም። ከባድ አይደለም። እሺ ይሁን አስተካክላለሁ። እሱ ነው እንግዲህ ተመልካቾቻችን፣ ያው እንግዲህ የተፈጠረውን ነገር ሁሉንም ነገር ሁላችንም የየአቅማችንን እያደረግን አስተዋጽኦ እያበረከትን እንገኛለን እና ደግሞ በመናደርገው ነገር ደግሞ የአቡሽ ህይወት እንዲቆይና አቡሽን ወደ ነበረበት ቤተሰብ ለመመለስ የምናደርገው ጥረት የተሳካ እንዲሆን ይሁንና እንዳለው ተከፋፍለን መስራት እንዳለብን ያው ተማምነናል። እኔም ትንሽ ቻሌንጅ ሊሆን ይችላል። እዛ ፖሊስ ጣቢያ ሄዶ በጣም እዛ ፖሊስ ጣቢያው ላይ በጣም ተወዳጅ የሆነ እንትን ነው፣ ሳጅን ነው የማረጉ ሳጅን ነው እና በጣም ተወዳጅ ነው። እንደው የአመቱ ምርጥ ሰራተኛ ተብሎ ምናምን ሁሉ ተለጥፎ አይቼዋለሁ ሰውየው እና እሱን ነው እንግዲህ አሁን ሲያጭበረብረን ነበረ ምናምን ብዬ የምከሰውና እዛ ራሱ ትንሽ ቻሌንጅ ሊያደርጉኝ ይችላሉ ብዬ አስባለሁ። ግን ደግሞ ያለኝ መረጃ አለ እና ደግሞ ሌላ መረጃ ማቅረብ የምችል ይመስለኛል። እንግዲህ እነሱን ጨማምሬ ምናምን ፖሊስ ጣቢያው ስር ገብቼ ስለሱ እውነታ መናገርና ስለሱ እውነታ ማሳወቅ ግዴታ ይኖርብኛል። ከዛም በዘለለ ይሁንና እንዳለው የኪያ እናትና ኪያን በግ ከለላ ስር እንዲቆዩ ማድረግ። ምክንያቱም ከዚህ በፊት አሁን በሰራው ቪዲዮ ላይ አይታችኋል መሰለኝ 2 ነው 3 ልጆች ምናምን ኪያን የተከተሏት ምናምን ነገር ነበር ምናምን በመሃል ተከታትሎ ምናምን ነው ከነሱ ራሱ ያስጣላት እና ስቲል ስጋት ላይ ነው። ይሄ ነገር እስካላለቀ ድረስ በዙሪያችን ምናምን ማንዣበባቸው የማይቀር ነገር ነውና ሁሉንም ነገር ፊክስ እናደርገዋለን ብዬ አስባለሁ። እንግዲህ አሁን እኔም ወደ ፖሊስ ጣቢያ ልወጣ ነው። ፖሊስ ጣቢያ ያለውንም ነገር ምናምን በቀጣይ ቪዲዮ የምናሳያቸው ይሆናል። ዮናንም እንግዲህ ዱዓና ጸሎት አድርጉላቸው። በጣም ቻሌንጅ የበዛበት ምናምን ሁኔታ ስር ነው የሚገቡት። እንግዲህ እስቲ እኔም ከመንገዴ መልካም ነገር እነሱም ከመንገዳቸው መልካም ነገር ይዘው የሚመለሱ ያድርግልን። እንግዲህ አሁንም መጥቷል መሰለኝ ድምፁ እየተሰማኝ ነው እና እንግዲህ አዲስ ነገር ካለ የምናሳውቃቸው ይሆናል። እስከዛው ድረስ ግን አብራችሁን ቆዩ እላችኋለሁ። በድጋሚ አመሰግናለሁ።